በህይወት ለመኖርና ላለመኖር ወሳኝ ጥያቄዎች። በሁለተኛው የዓለም ጦርነት ወቅት በኦስትሪያ የቬና ከተማ ኗሪ የሆነውና የሳይኮሎጂ ምሁሩ ዶክተር ቪክቶር ፍራንክል ይሁዲ በመሆኑ ምክንያት ብቻ በናዚዎች ተይዞ ወደ እስር ቤት ተወረወረ። እስር ቤቱ ውስጥ የነበረው ሁኔታ እጅግ የሚዘገንንና ጭካኔ የተሞላበት ስለሆነ ብዙ እስረኞች ፈጽሞ መቋቋም አቃታቸው። በናዚ ወታደሮች የሚደርስባቸው ግፍ አንድ ሰብአዊ ፍጡር ሊሸከመው ከሚችለው በላይ ሆነባቸው። ሁሉንም ነገር አጥተውና ከእንስሳት በታች እንደሆኑ ተቆጥረው ለሚሰቃዩት ይሁዲ እስረኞች እነሱ ሊቆጣጠሩት የሚችሉት አንድ መብት ብቻ እንዳላቸው ተገነዘቡ። እሱም የራሳቸውን ሕይወት በራሳቸው ማጥፋት ነበር። ዶክተር ፍራንክል በነበረበት ካምፕ ውስጥ እጅግ ዘግናኝ የሆነ የራስ ማጥፋት ውሳኔዎችን ይመለከት ነበር። ለምሳሌ አንድ አባት ወንበር ላይ ቆሞ አንገቱን ገመድ ውስጥ በማስገባት የቆመበትን ወንበር የገዛ ልጁ ከእግሩ ስር እንዲወረውረው በማድረግ ሲሞት ተመለከተ። በወቅቱ ልጁ በዚህ ድርጊት ሊስማማ የቻለው አባቱ በሕይወት ኖሮ ሊደርስበት ከሚችለው ግፍና መከራ ጋር ሲነጻጸር መሞቱ ይሻላል ብሎ ስላመነበት ነበር። ዶክተር ፍራንክል ግን በአንድ በኩል በእስር የሚማቅቁ ይሁዲዎች የሚደርስባቸው ግፍና መከራ አብሮ ቀማሽ በመሆኑ ውሳኔያቸውን ለምን እንደሆነ ይረዳል። በሌላ በኩል ሳይኮሎጂስት በመሆኑ እነዚህን ሰዎች በማሳመን ሕይወታቸውን ለማትረፍ ፈለገ። በጉዳዩ ላይ ብዙ ካሰበ እና ራሱን በተደጋጋሚ ከጠየቀ በኋላ መልሱን በአንድ ጥያቄ ውስጥ አገኘው። ጥያቄው በጣም መሰረታዊ በመሆኑ ሰዎች የሚደርስባቸውን ግፍ እና መከራ መቋቋም ብቻ ሳይሆን በሕይወት መኖራቸውም ትርጉም እንዲኖረው ማድረግ የቻለ ነበር። የዶክተር ቪክቶር ፍራንክል አንድ ጥያቄ ከዚህ እስር ቤት ስትወጣ ማድረግ የምትፈልገው አንድ ዋና ነገር ምንድነው የሚል ነበር። አንደኛው እስረኛ የጀመርኩትን የሳይንስ ምርምር ስራ መጨረስና ለሰው ልጆች ጥቅም እንዲሰጥ ማድረግ በማለት መለሰ። ሌላኛው እስረኛ የጀመርኩትን መጽሐፍ አሳትሜ ሕዝብ ዘንድ ማድረስ ነው አለ። አሁንም ሌላው ልጆቼን እና ባለቤቴን ማግኘት ነው ሲል መለሰ። ሁሉም ሰው ካለበት ዘግናኝ እስር ቤት ሲወጣ ማድረግ የሚፈልገው ቢያንስ አንድ በጣም ዋና የሚለው ጉዳይ አለው። ይህ ዋና የተባለው ጉዳይ እንደየሰው ሁኔታ ቢለያይም ሁሉም በሕይወት እያለ ለማሳካት የሚፈልገው አንድ ዋና ነገር እንዳለው ያመለክታል። ሁሉም ሰው ይህንን ያቀደው ወይም የጀመረውን ጉዳይ ዳር ለማድረስ በሕይወት መቆየት አስፈላጊ ብቻ ሳይሆን ግዴታ መሆኑንም መረዳት ጀመሩ። በዚህ ጥያቄ የተነሳ እስረኞች አሁን ባሉበት ሁኔታና እነሱ መድረስ በሚፈልጉት መካከል ያለው ርቀት ጥርት ብሎ ታያቸው። ብዙ በተሰቃዩ ቁጥር መድረስ ወደሚፈልጉበት እየተቃረቡ መሆኑን ማመንና መረዳት ቻሉ። አንድ ቀን ከእስር መውጣት እንደሚችሉ በማሰብ እያንዳንዱ የስቃይ ቀን ተጨማሪ መከራ ወይም ስቃይ ሳይሆን ማለፍ ካለባቸው የስቃይ ቀናት አንዱን እየቀነሱ ራሳቸውን ማሳመን ጀመሩ። አንድ የመከራ ቀን ባለፈ ቁጥር ከመከራና ከግፍ ሕይወት ተላቀው ወዳሰቡት የደስታ ኑሮ ለመድረስና የሚፈልጉትን ለማከናወን እየተቃረቡ እንደሆኑ አሰቡ። ይህንን ባሰቡ ቁጥር የሚደርስባቸውን ሁሉ እንደ ግፍ እና ስቃይ ሳይሆን የሚፈልጉት ጋር ለመድረስ ምን ያክል ጠንካራና ልበ ሙሉ መሆናቸውን መፈተን እንደሆነ ተገነዘቡ። ብዙ ጊዜ ሰዎች ችግር ሲገጥማቸው ዘላለማዊ ሆኖ እንደሚቀር ያስባሉ። ጊዜው ይርዘም ወይም ይጠር እንጂ ማንኛውም ችግር አንድ ቀን ይወገዳል። ስለዚህ ማንኛውም ሰው ችግርን የሚቋቋምበት በአንድ ወይም በሌላ መንገድ እስኪወገድ ላለው ጊዜ ብቻ ነው። ስለዚህ አንድ ቀን ባለፈ ቁጥር ችግርን ከምንጋፈጥባቸው ቀኖች ውስጥ አንዱን ቀነሰን ማለት ነው። ለዚህ ነው የዶክተር ቪክቶር ፍራንክል ጥያቄ የብዙ እስረኞችን ሕይወት ማትረፍ የቻለው። ይህ አንድ ጥያቄ በዚያ የስቃይና የሰቆቃ ኑሮ ውስጥ ለነበሩት እስረኞች ተስፋ እንዲኖራቸውና ያሉበትን ሕይወት በጸጋ እንዲቀበሉ ካደረገ ከነሱ እጅግ ባነሰ ችግር ውስጥ ሆነን ችግር ሲገጥመንና አሁን ያለንበትን ሁኔታ መድረስ ወይም መሆን ከምንፈልገው ሲራራቅብን ቆም ብለን ራሳችንን የዶክተር ፍራንክሊን ጥያቄ ብንጠይቅ ሕይወትን በተለየ መልኩ ማየትና መቀበል ያስችለናል።
የተወደዳችሁ የአርአያ ቲቪ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት የዓለም ጥግ የዓለም ዳርቻ ብዝት ተረፍ ይበልልኝ። አግኝታችሁ የምትሰጡት የምታካፍሉት አትጡ አይጉደልባችሁ እላለሁ ዘውትር በመሪ ቃሌ መሰረት። ዛሬም እንደተለመደው ዊዝደም ከተሰኘው መጽሐፍ በጣም አስገራሚና ቁም ነገርን ያዘሉ ሐሳቦችን የሰፈረበት ይህ መጽሐፍ በብዙ መልኩ እያስተማረኝ ይገኛል። ይህንን መጽሐፍ በርካታ ሰዎች በተደጋጋሚ ይጠይቁኝ ነበረ። አግኝቸው አላውቅም ነበረ። መጽሐፉን ከዚህ በፊትም አላውቀውም ነበረ። ነገር ግን መጽሐፉን ካገኘሁት በኋላ በጣም ደነቀኝና ይህ መጽሐፍ ማንበብ አለብኝ ብዬ ራሴው አነበብኩት፣ ወደድኩት። ታዲያ ከወደድኩት ዘንዳ ለወዳጆቼ፣ ለቤተሰቦቼ፣ ለዩቲዩብ ቻናሌ ተከታዮች እንዲህ ባለ የአተራረክ ስልት ለምን አላካፍላቸውም የሚል ሐሳብ ውስጥ ያደረና እነሆ በተከታታይ ሳምንታት ወደ እናንተ ማድረስ ከጀመርኩኝ ኦልሞስት ይሄ ሶስተኛዬ ነው ማለት ነው። ቀጥላለሁ። ይሄን መጽሐፍ ሙሉ ለሙሉ ተርክላችኋለሁ። እንደምትወዱት ባለሙሉ ተስፋ ነኝ። ይህ አስተማሪና ቁም ነገር አዘል ቻናል ደግሞ እናንተን ካስተማራችሁ ከወደዳችሁት ለወዳጆቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁም ሰብስክራይብ እንዲያደርጉ ብትጋብዟቸው ብዙ ቁም ነገሮችን ያገኙበታል ብዬ ተስፋ አደርጋለሁ ማለት ነው። እናንተም ቤተሰባዊነታችንን አጠናክሩ ለማለት ይሻለው። በርካታ ሰዎች ወደ ዩቲዩብ ቻናሌ ጎራ እያላችሁ ቁም ነገሮችን እየወሰዳችሁ እንዳለ በሚደርሱ ኖቲፊኬሽን ወይም ደግሞ የሰብስክራይብ መጠን እያረጋገጥኩ እገኛለሁ። ገና ነው፣ 3 ዓመቱ ነው ከጀመርኩት። እንደ 3 ዓመቱ ብዙ ሰው አላገኘሁበትም። እኔ የመጣሁበት መንገድ ጥሩ ነው። ሰዎችን ለማስተማር የሄድኩበት መንገድ ቆንጆ ነው። ነገር ግን ሰዎች ወደ እኔ አልመጡም። እዚህ ሚዲያ መንደር ላይ ብዙ ጫጫታ፣ ብዙ ስድድብ፣ ብዙ አሉባልታና ሐሜት ያለበት ሁኔታ ነው አብዛኛው ሰው የሚገኘውና እንዲህ ያለ ቁም ነገር ያለበት ቦታ ላይ ለምን እግሮቻችን እንደማይበረክቱ ነው ትንሽ ግራ የሚገባኝና የሆነ ሆኖ ግን አንድ ሰውም በቂ ስለሆነ እናንተ ግን እያበረታታችሁ ከምንም በላይ ደግሞ ላይክ ማድረጋችሁን አትርሱ። ለእናንተ ላይክ ቀላል ነገር ነች። ትንፋሽ ወስዶ ትንፋሽ የመመለስ ያክል ናትና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ ቆንጆ ነው። ለኔ ደግሞ ካምፓኒው ሪከመንድ ያደርግልኛል ማለት ነው። ሞር ሰብስክራይብ ሞር እይታ እንዳገኝ ይረዳኛል። ስለዚህ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰባዊነታችንን እናስቀጥል ለማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።